ሐዋርያው ቅዱስ ጳውሎስ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣ ይኸውም ለአእምሮ የሚመች አገልግሎታችሁ ወይም አምልኳችሁ ነው ሮሜ 12:1 በማለት ያስተምራል። ይህ ማለት በዕለት ተዕለት ሕይወታችን ማለትም በሥራ ቦታችን፣ በቤተሰባችን፣ በማህበራዊ ግንኙነቶቻችን በምንወስናቸው ውሳኔዎች እግዚአብሔርን የሚያከብርና የሚያስደስት ምርጫ በማድረግ እናመልከዋለን ማለት ነው። እያንዳንዱ የሕይወታችን ክፍል ለእግዚአብሔር ክብር መግለጫ መድረክ ሲሆን ሕይወታችን ራሱ የአምልኮ መዝሙር ይሆናል። ከዚህ የተነሳ የአምልኮ የመጨረሻ ግቡ ከእግዚአብሔር ጋር ጥልቅ ኅብረት መፍጠርና እርሱን መምሰል ነው። በአምልኮ ለእርሱ ክብራችንን ስንሰጥ እርሱ በጸጋው ይለውጠናል፣ በሰላሙ ይሞላናል፣ ለሕይወታችንም ትርጉምና ዓላማ ይሰጠናል። አምልኮ ሰው የተፈጠረለትን ዋና ዓላማ የሚያገኝበት መንገድ ነው። ስለዚህ አምልኮ ለፈጣሪ የሚገባውን ክብር መስጠት ብቻ ሳይሆን ለሰው ልጅ የተዘጋጀው የላቀ የደስታ የእርካታና የፍጻሜ ምንጭም ነው። እርሱን ስናመልክ እኛም ማን መሆን እንዳለብን እንገነዘባለን።